በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ቀጽርሃ አርያም ቅድስት ሥላሴ ቤተክርስቲያን ቬልሆቨን ሰንበት ትምህርት ቤት የተለያዩ መንፈሳዊ ዝግጅቶችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። እንዴት ያለ ሰላምታ ነው! ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ወንድ ስለማላውቅ ይሄ እንዴት ይሆናል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷም በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል የነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተናገረላት ቃል ይፈጽማልና። ያመነች ብፅዕት ናት። ነፍሴ ጌታን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱ ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። አዋጅ አዋጅ! በሮማውያን ግዛት ውስጥ ያላችሁ ሰዎች በሙሉ ከንጉሥ አውግስጦስ ቄሳር እንድትቆጠሩ ትእዛዝ ወጥቷል። ማርያም እኛም እንግዲህ መቆጠር አልበን ወደ ትውልድ ወደ አገራችን ወደ ቤተልሔም እንሂድ። ድንግል ማርያም፣ አረጋዊው ቅዱስ ዮሴፍና ሰሎሜ አብረው መንገድ ጀመሩ። ብዙ ሰው ስላለ የማርፈበት ቦታ ማግኘት አልቻለም። በቃ እንግዲህ በዚህ በከብቶች ማደሪያ እንረፍ። ድንግል ማርያምም በከብቶች ማደሪያ የበኩር ልጇን ወለደችው። የተወለደው የኃይሉ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና። የይሁዳ ንጉሥ በየት ነው የተወለደ? አንቺ ቤተልሔም ከይሁዳ ነገሥታት ከቶ አታንስም የሚል በመጽሐፍ ተጽፏል። ስለዚህ በቤተልሔም ነው። እናንተ ሰግዳችሁ ስትመለሱ በዚህ ተመለሱ፣ እኔም እሰግድለታለሁ። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው። በጨርቅ የተጠቀለለ ሕፃን በበረት ውስጥ በግርግም ላይ ተኝቶ ታገኛላችሁ። ኑ እንግዲህ ወደ ቤተልሔም እንሂድና የተገለጠልንን ነገር እንይ። እረኞቹም መልአኩ እንደነገራቸው ሆኖ ማርያምን፣ ሕፃኑን ኢየሱስን፣ አረጋዊው ቅዱስ ዮሴፍንና ሰሎሜን አገኟቸው። ለእግዚአብሔር በሰማያት ወሰላም
ስግደቱ ለሰብ ሃሌሉያ 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 ሃሌሉያ። እረኞቹም መልአኩ እንደነገራቸው ሆኖ ማርያምን፣ ሕፃኑን ኢየሱስን፣ ዮሴፍንና ሰሎሜን አገኟቸው። እረኞቹም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ እያሉ እግዚአብሔርን አመሰገኑ። ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ሃሌሉያ 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 አሜን ሃሌሉያ 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 አሜን ሃሌሉያ።
ቅድስት እናት ይቺ ቅድስት እናት ቃልን ወሰነችው፣ በከብቶች ግርግም ወልዳ ታቀፈችው፣ በመጠቅለያም ጠቀለለችው። ልደቱንም ዘር አልቀደመውም፣ የዳዊት ስር ነው መድኃኔዓለም፣ በመወለዱም ድንግልናዋን አልተለወጠም። ቃል ከአብ ያለ ድካም ወጣ፣ የአዳም ልደቱ ደረሰለት ዕጣ። ከድንግልም ያለ ሕማም ተወለደ፣ በእውነተኛው ብርሃን ከሳሽ ተሰደደ። ምጥ ሳያገኛት ተሰማ እልልታ፣ ሰብአ ሰገል መጡ ሊሰግዱ ለጌታ፣ እረኞች ዘመሩ ተሞልተው በደስታ። ለአምላክነቱ አመጡለት ዕጣን፣ ለንጉስነቱ አቀረቡ ወርቁን። መድኃኒት ነውና ገለጡት ትንቢቱን፣ እነሆ አየነው መስዋዕተ ከርቤውን። ግርማ ያለሽ ድንግል የአሮን በትር፣ እናደንቅሻለን የሁላችን ክብር። ገናንነትሽን ልንዘረዝር በያሬድ ውብ ዜማ፣ በዳዊት መዝሙር ቆመናል ከደጅሽ ልንደረድር። እንደ መልአኩ ገብርኤል ከላይ እንደመጣው ልናመሰግንሽ ማርያም ግድ ነው። የባህሪያችን መዳን ካንቺ ተገኘልን፣ በማኅፀንሽ ፍሬ ሞት ተቀበረልን። እንደ ሰርግ ቤት ጉድፍ የሌለብሽ፣ መንፈስ ቅዱስ ያደረብሽ፣ የልዑል ኃያልም ማርያም ጸለለብሽ። ዘላለም ነዋሪ የነገስታት ንጉስ፣ ከኃጢአት ያዳነን ይመስገን ኢየሱስ። የልባችን ሰላም ፍቅር በእኛ ይንገስ። ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባህሪውን ሰወረ። እንደምን ይረቃል የሰማዩ ምስጢር፣ የሱ ያደረገን ይመስገን እግዚአብሔር። የኪዳን ጽላት ያለብሽ፣ የተሰወረ መና የተሸከምሽ፣ የወርቅ መሶብ የምንልሽ፣ ደብተራ ድንኳን አንቺ ነሽ። የጥበቡ ወንጌል በክንድሽ የታቀፍሽ፣ አሳስቢ ድንግል ሆይ ለመሐሪው ልጅሽ። እናምናለንና ሁሉ እንደሚቻልሽ። አሜን።